ማንቸስተር ዩናይትድ ብሬንትፎርድን ሰኞ 4 ሰዓት ላይ ኦልድ ትራፎርድ የሚያስተናግድ ይሆናል። እንደሚታወቀው ላስት ታይም በእነሱ ቤት ተሸንፈ እንደነበረ አዝማን ዩናይትድ ሁላችንም እናውቀው ነበር። 3-1 ያለቀው ጨዋታ ማለት ነው። እና በሰኞ ላይ ያለው ጨዋታ ምን አይነት አቀራረብን ይዞ ይቀርባሉ የሚለውን አንዳንድ ነገሮችን በዚህ ቪዲዮ የምናይ ይሆናል። እና ብሬንትፎርዶች ጥንካሬያቸው የቱ ጋር እንደሆነና ዩናይትድም ደግሞ የቱ ጋር መጠንቀቅ እንዳለበት እንዲሁም ደግሞ ምን አይነት መፍትሄዎችን ደግሞ ይዘው ወደ ኦልድ ትራፎርድ መግባት እንዳለበት ደግሞ በዚህ ቪዲዮ እናያለን ማለት ነው። ብሬንትፎርዶች ያው ይዘው የሚገቡት ፎርሜሽን 4-2-3-1 ነው። የምናውቀው ፎርሜሽን ነው። ካሪክም የሚጠቀመው ግን ኦፍ ደ ቦል ግን 5-3-2 የሚጠቀመው ፎርሜሽን ሲሆን ምክንያቱም ደግሞ ምንድነው እሱም ኮምፓክት ሆኖ ጥቅጥቅ ብሎ ለመከላከል እንዲሁም ደግሞ የተለያዩ ስፔሶችን ደግሞ ለመዝጋትም ኤ ፎርሜሽን ስፔሻሊ ደግሞ ፍሮም አት ዘ ባክ ሶሊድ የሆነ ብሬክዳውን ለማድረግ የሚከብድ አይነት ፎርሜሽን እንደሆነ እናውቃለን። እና ይህንን ጨዋታ በጣም ኢንተረስቲንግ የሚያደርገው ነገር ምንድነው እሱ ብሬንትፎርድም ደግሞ ለዩሮፓ ኳሊፊኬሽን የሚጫወት ሲሆን እንዲሁም ደግሞ ዩናይትድም ደግሞ ለቻምፒየንስ ሊግ እንደሚጫወት እናውቃለን። እና ያለፉትን 5 ማቾቻቸውን ብሬንትፎርዶች አልተሸነፉም። ሁሉንም ማቻ ነው የወጡት። እና በዚህ ጨዋታ ላይ ዩናይትድ መጠንቀቅ ያለበት ነገር ብዬ የማስበው የመጀመሪያ ደረጃ ስትራይከራቸውን ቲያጎን መጠንቀቅ አለባቸው ብዬ አስባለሁ። በብሬንትፎርድ ቤት የተጫወትን ጊዜ ካስታወሳችሁ 2 ጎል እኛ ላይ ያስገብተዋል። የሚገራርሙ ፊኒሺንጎች ያላቸውን ጎሎች አይተን ነበር የዛኔና ፊዚካሊ በጣም ጠንካራ የሆነ ጎበዝ ጨራሽ ሆነ። እንዲሁም ደግሞ በፕሪሚየር ሊግ ላይም ሃላንድ ብቻ ነው ከሱ በላይ ብዙ ጎልን አግብቶ ያለው እንደምናውቀው 21 ጎል አለው በዚህ በፕሪሚየር ሊግ ላይ። እንዲሁም ደግሞ በተከላካይ ጀርባ ላይም ደግሞ መሮጥንም ደግሞ የሚችል በጣም ቴክኒካሊ አሪፍ የሆነ ተጫዋች እንደሆነም ደግሞ እናውቃለን። እንዲሁም ደግሞ የአየር ኳስ ላይም ደግሞ የብሬንትፎርድ ተጫዋቾች በጣም ዶሚኔት የሚያደርጉ እንደሆነ ደግሞ እናውቃለን። እንዲሁም ደግሞ ሌላ ደግሞ በጣም መጠንቀቅ ያለባቸው ብዬ ማስበው ተጫዋቾች ብሬንትፎርዱን የ10 ቁጥር ተጫዋቾቻቸውን በጣም መጠንቀቅ አለባቸው። እንደሚታወቁ በዚህ ሲዝን ኢገር ቲያጎ ራሱ ብዙ ጎል እንዲያገባ ካስተዋጽኦ ተጫዋቾች ውስጥ የመጀመሪያ እንደሱ ነው። ሌላ ደግሞ ካዮዴን እንዲሁም ደግሞ ሴንተር ባካቸውን ኮሊን ደግሞ መጠንቀቅ መቻል ያለባቸው ምክንያቱም ኤሪያል ዶሚናንስ እንዳላቸው ቅድም አውርተን ነበር። እንዲሁም ደግሞ ዩናይትድ ደግሞ ምን አይነት ተገቢ የሆነ ምላሽ ደግሞ ለዚህ አቀራረብ መስጠት አለባቸው የሚለውን ነገር ደግሞ ስናይ አንደኛ ደረጃ ኮቢ ሜኑና ካዝሚሮ የእነሱን 10 ቁጥር ሆልድ ማድረግ አለባቸው። ምክንያቱም ተንቀሳቅሶ ችግርን ሊፈጥር ስለሚችል የእኛም ባክ ላይን አፌክት ሊያደርግ ስለሚችል ምክንያቱም አሁን ላይ ሞስት ፕሮባብሊ የእኛ ሁለቱ ሴንተር ባክ ይሆናሉ ተብሎ የሚገመቱት ኤደን ሄቨን እና ማጓየር ናቸው። እና ሁለቱም አግሬሲቭ ናቸው፣ ሁለቱም ጎበዝ ናቸው። እንዲሁም ደግሞ ለኤርዶል ሁለቱም አሪፍ ናቸው። ስፔሻሊ ማጓየር ተርን እንዳያረግ የእነሱን 10 ቁጥር መጠንቀቅ አለባቸው ብዬ አስባለሁ። እንዲሁም ደግሞ ብሩኖ እና ኮቢ ደግሞ ብዙ ኳስ ላይ ኢንቮልቭ ማድረግ አለባቸው። ምክንያቱም ሁለቱም ናቸው በጣም ጎበዝ። ያው ኮቢ ኳስ ከያዘ ለሴት ፒስ ካዝሚሮ ፈርዘር ስለሚሄድ ሴት ፒስ ላይም ደግሞ እኛም አሪፍ ነን እንደምናውቀው። ብሩኖም ደግሞ አሲስትም እንዲያደርግ 19 አሲስት ያደርጋል በሚል ተስፋ በዚህ ማች እንገባለን። ብሩኖም የሆነ ሰምቲንግ ክሬት ማድረግን ክሬቲቪቲም ደግሞ ብሩኖ ማይታማ እንደሆነ ደግሞ እናውቃለን። እንዲሁም ደግሞ ያው አታኪንጋቻችንን መመገብ አለብን። አሁን ላይ ብሬንትፎርድ የነበረው ተጫዋች ብራይንም በመሆን ብዙ ጎል እያገባ አይደለም። ከቅርብ ጊዜ ጀምሮ ሴሽኮም ማስገባት አለበት። ስለዚህ ብዙ ኳሶች ኢንቮልቭ ማድረግ ያለባቸው በብሩኖ ፈርናንዴስ በኩል ብዬ አስባለሁ። እንዲሁም ደግሞ ስግጥ ብሎ ዩናይትድ መከላከል ዲሲፕሊን ይዞ መግባት አለበት። ምክንያቱም ቪላ ነጥብ ጥሏል ስለሆነ ለቻምፒየንስ ሊግ ማረጋገጫችን እንዲሆን የመጀመሪያዎቹን 2 ጌም አሁን ያሉትን ማሸነፍ አለበት። ብሬንትፎርድ እና ሄደን ሊቨርፑልን ማሸነፍ አለበት ማለት ነው ለቻምፒየንስ ሊግ ስፓት። እና እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያድርጉ፣ እንዲሁም ደግሞ ላይክም አድርጉ፣ ሼርም አድርጉ። ኳስ አፍቃሪ ከሆናችሁ ፋሚሊ እንሆኑላችሁ፣ እንዲሁም ለጓደኞቻችሁ ሼር አድርጉ። እና ድል ለዩናይትድ ብለናል። ከሰኞ በኋላም ደግሞ ታክቲካል አናሊሲስም ደግሞ ምሰራላችሁ ይሆናል። የዛን ጊዜም ደግሞ እንዳጠፉ ቀጣይ ሳምንት ላይ እለቅላችኋለሁ። አመሰግናለሁ። መልካም ሳምንት ይሆንላችሁ።